ሰላማችሁ ይብዛ። አገልጋያችሁ መልካሙ ጌታቸው እባላለሁ። ዛሬ በውስጤ የጌታ መንፈስ ያመጣኝ እግዚአብሔር ቃል ወደ እናንተ ማድረስ ፈልጋለሁ። ከኔ ጋር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ያለው ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስከሚሰጥ ድረስ ዓለምን እንዲሁ ወዷልና፣ ዓለም በልጁ እንዲድን እንጂ በዓለም እንዳይፈርድ እግዚአብሔር ወደ ዓለም አላከም። በእርሱ የሚያምን አይፈርድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል እያለ ይቀጥላል። የተለያየ ሀገር ሆናችሁን ይህን ቪዲዮ የሚከታተሉ ቅዱሳኖች ዛሬ በውስጤ ይመጣን የእግዚአብሔር ቃል ወደ እናንተ አደርሳችኋለሁ። አንድያ ልጅ እስከሚሰጥ ድረስ ዓለሙን እንዲሁ ወዷል። ኢየሱስ ክርስቶስ ከአብ ዘንድ ወደዚህ ምድር የመጣበት ዋና ምስጢር ስለ 2 ዓሣና 5 እንጀራ አይደለም። ስለ ባርጣሜዎስም አይደለም። የሰው ልጅ ታምራት መስራት አልዓዛርን ማንሳትም አይደለም። ዋናው በኢየሱስ ክርስቶስ እጅ ያለው ዋና ስራ ስለ አንቺ ስለ እኔ ሞቶ እኛን ማዳን። እኔ መጠጣት ያለብኝ ጽዋ እሱ ጠጣ። እኔ መገረፍ ሲገባ እሱ ተገረፈ። እኔ መቁሰል ሲገባ እሱ ቆሰለ። ጻድቅ ኃጢአተኛ ሆነ። ኢየሱስ ክርስቶስ የሰራነው ውለታ በየቀን ከዓመት አንዴ አይደለም፣ በየቀን ማሰብ የአንድ ክርስቲያን አእምሮ ውስጥ መቀመጥ ያለበት አንኳር ነገር ነው። አንድ ሰው ለአንድ ሰው የሆነ ስጦታ ብሰጥ፣ የሆነ ትንሽ ነገር ብሰጥ፣ ሁሉ ጊዜ ያን ሰውን ጥሩ ሰው ነው፣ ይሄን አድርጎኛል፣ ይሄ ነገር አግዞኛል እንላለን። አብ ልጁን ከነ ነፍሱ ለኛ ስጦታ ሰጠ። ሰው በፖስታ ወይ ጫማ ይሰጣል፣ ወይ ወርቅ ይሰጣል፣ ወይ ገንዘብ ይሰጣል። ኢየሱስን ከነ ነፍሱ ለኛ ስጦታ ሰጠ። የመጣው ስለሌ ነው። ለዓለም ሁሉ ሞተ። ኃጢአተኞች እያሉ ጽድቁ ሞተ። ዘራፊዎች እያሉ እውነት መንገድ የሆነው ሞተ። ተሰቃየ። ተራራ ወጣ፣ ቁልቁለት ወጣ። አባቴ ሆይ ፍቃዲ በኔ ላይ ይሁን አለ። ስለዚህ ቅዱሳኖች ይህን ዩቱብ ቻናል የሚከታተሉት ስለኛ ኢየሱስ ክርስቶስ መስቀል ላይ ሞተ። እንደዚህ አይነት ሞቶ ማያቅ ሰው የለም። ተወግቶ፣ ተገርፎ፣ ተሰቃይቶ፣ ተጠምቶ ከቁስሉ ጋር፣ ከጥፊው ጋር፣ ከላብ ጋር፣ ከደም ጋር በእጁ ላይ ምስማር እያለ ነፍሱ ወጣ። ለእንትና ሞተ አንልም፣ ለኔ ሞተ፣ ላንቺ ሞተ። ስለዚህ ይሄን የኢየሱስ ክርስቶስ ስቅለት በጸሎት እግዚአብሔር ለኛ አንድያ ልጅ ሰጥቶ የከፈልነው ውለታ እያሰበን ብንጸልይ፣ አንድያ ልጅ ለኔ ሰጠ። ሁል ቀን ከእሑድ ወይም ከሰኞ በኋላ ምረሳ ነገር እንዳይሆን ሁሌ የሞተው ኢየሱስ የሚሞት ኢየሱስ አይደለም፣ ስለኔ ነው። እሱ ሞት ይፈራዋል። ሞት ኢየሱስን ይፈራል። ስለኔ ነው ፍቃደኛ ነው ያገባው። ውጣ አንተ እኔ ልግባ አለ። ውጪ አንቺ ስላንቺ እኔ እገባለሁ አለ። ለኛ ነጻነት ሰጠ። እሱ ግን በወንበዴዎች እጅ በሮማን ወታደር ተገረፈ። ስለዚህ አንድ አሳይመንት በውስጤ ይመጣል። የኢየሱስ ክርስቶስ ሞትና ትንሳኤ የማያምኑ አሉ፣ ማይቀበሉ አሉ። በዚህ 3 ቀን ሳይሆን እድሜያችን እስካለ እሱ ጋር እስከምንሄድ ድረስ የኢየሱስ ሞትና ትንሳኤ ወደ ዓለም ሁሉ ሂዱ፣ ለፍጥረታት ሁሉ ወንጌልን ስበኩ ተብለናል። አሳይመንት አለ በኔ ላይ። ስለዚህ በዚህ 3 ቀን በፌስቡክ ስቶራችን፣ በልባችን ስቶራችን፣ በተለያየ መንገዳችን ላይቭ ላይ ገብታችሁ የክርስቶስ ኢየሱስ ሞት ትንሳኤ እሱ ለኛ የከፈልነው ዋጋ ባላችሁ አቅም እንስበክ፣ አድርሱ። ተከፍሏል። ጻድቅ ኃጢአተኛ ሆኗል፣ ተርቧል፣ ተመቷል፣ ተሰቃይቷል። ከሱ እጅ ትላንት የበሉት ታምራት ሲሰራ ባጠገቡ የነበሩት ምን አይነት አምላክ ነው ያሉት ጥሎ ጠፉ፣ ብቻው ቀረ። ስለዚህ በልባችን ውስጥ ሁል ጊዜ ኢየሱስ ክርስቶስን ማሰብ እንዳንዘነጋ። በዚህ ሳምንት ውስጥ በዚህ 4 ቀን ውስጥ በጾም ጸሎት እንድታሳልፉ
የሱን ውለታ እያሰባችሁ እንድትቆዩ እሱ ለኛ የከፈለው ነገር እያሰባችሁ በጸሎት በሌሊት እየተነሳችሁ እንድትጸልዩ የኢየሱስ ደም ሁሉ ከኃጢአት ሁሉ እንደሚያነጻ አቅማችሁ የቻላችሁ መንገድ ላይ ታክሲ ውስጥም እንድትሰብኩ አሳስባችኋለሁ። ተከፍሎልኛል፣ ከፈለብኝ ለኔ። እርግማን ነበርኩት፣ በኢየሱስ አማካኝነት ከእርግማን ነፃ ወጥቻለሁ። ኃጢአተኛ ነበርኩት፣ በኢየሱስ አማካኝነት ነፃ ሆኛለሁ። አንድ አካባቢ ብቻ አይደለም፣ ወደ ዓለም ሁሉ ተብለናል። ዓለም ሁሉ ላይ ኢየሱስ መሰበከት አለበት። የኢየሱስ ክርስቶስ ስቅለት መናገር አለበት። ትንሣኤ መናገር አለበት። ብቸኛው አዳኝ እንደሆነ መናገር አለበት። ያለ ኢየሱስ ወደ ሰማይ ሰው መሄድ እንደማይችል መናገር አለበት። ስለዚህ ስለኔ ስላንቺ ተሰቃይቷል። ሁላችሁን ክርስቲያኖች ውጭ ሀገር ያላችሁ ኢትዮጵያ ውስጥ ያላችሁ ይህን 4 ቀን እኛም ጸሎት በቤተ ክርስቲያን ውስጥ እናደርጋለን። በጸሎት አብራችሁ እንድትሆኑ በጸሎት አብራችሁ እንድትጸልዩ ይህን ሳምንት እየጸለይን ትንሣኤውን ስቅለቱን እያሰበን አቅማችን የጸሎት አቅም የመንፈሳዊ አቅም የምንጨምርበት ሳምንት ነው። በኢየሱስ ክርስቶስ ደም የጸሎት እንድትጸልዩ እንዳትጸልዩ የሚያደርግ መንፈስ ሌላ ነገር ላይ ሐሳባችሁን እንድታደርጉ የሚያደርግ መንፈስ ከዙሪያችሁ የተመታ ይሁን። እዳችን ተከፍሎልናል። እሱ ካዘነ አብረን እናዝናለን፣ እሱ ከተደሰተ አብረን እንደሰታለን። ስለዚህ የ4 ቀን አብረን እንጸልያለን። ይህን ቪዲዮ ስለተከታተላችሁ አመሰግናለሁ። እግዚአብሔር ዘመናችሁ ይባረክ። በቅርብ ጊዜ በሌላ ቪዲዮ እመጣለሁ። መልካም ቀን ይሁንላችሁ። አገልጋያችሁ መልካሙ ነኝ። ተባረኩ።